ሸምስ የበጎነት አርማህ የምስኪኖች ተስፋ በጎ ዓላማ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ዛሬ ጠራናችሁ የሸምስ የበጎ አድራጎት ድርጅት ዋናው መስሪያ ቤቱ አዲስ አበባ ጀሞ ነው። ግን የዚህ አካባቢ ሰዎች ተጠቃሚ እንዲሆኑ የመጀመሪያውን ብራንች የከፈትነው። ስለዚህ ምን አይነት ሰዎችን ነው የምንረዳው የሚለው ዝርዝሩን አንብባችኋል እዛ ላይ። በተረፈ ገና ሀ ብሎ የሚጀምር ነው። ይሄ እርዳታ ዛሬ የተጀመረ ነገር የሚደረግ ነገር የለም። ሁሉም ህጋዊ ከፌደራል ሲቪል ማህበራት ፍቃድ ይወጣው። ስለዚህ እያየን አጣርተን ህጋዊ የሆነ መታወቂያ ላለው ሰዎች በተለያዩ ዘርፎች ነው የምንረዳው። ስለዚህ ይሄን አውቃችሁ ስልካችሁን ስትመዘገቡ ትሰጡንና እኛ በፈለግንበት ሰዓት ነው ልትመጡ የምትችሉት እንጂ በማንኛውም ሰዓት መጥቶ መጠየቅ አይቻልም። የቻልነውን ያክል የሁሉንም ማህበረሰብ ሃይማኖት፣ ዘር አይለይም። ስለዚህ ዋናው ሰውነት ነው። ሰው በሰውነቱ ነው። ከኑሮ ውድነት ችግር አኳያ ከተለያዩ ነገሮች አኳያ ያው ችግሩ አለ። ግን ችግሩ በአንድ ጊዜ ሸምስ በጎ አድራጎት ይቀርፋል ሳይሆን የተለያዩ ስልጠናዎችን በመስጠት የተለያዩ እገዛዎችን በማድረግ ለመርዳት ነው ያሰብነው ኢንሻአላህ። ስለዚህ ዛሬ ትመዘገባላችሁ። እናንተ ተቀባዮች ናችሁ። ሰጪዎችን ደግሞ እናፈላልጋለን ገና ማለት ነው። እነሱን ፈልገን ነው እንትን እዚህ አካባቢ ያለ አይመስለኝም በጎ አድራጎት ድርጅት እዚህ አይነት መልኩ ማለት ነው። ልጁን አንድ ያርጭልን ነው። ስለዚህ ይሄ ነገር ስለሆነ ስለተመዘገባችሁ ብቻ ሁሉም ነገር እንትን ይላል ማለት አይደለም። እዚህ አካባቢ ላይ ምዝገባ ካደረግን በኋላ መጥራት ያለብንን ሰው በስልክ ነው የምንጠራው። የተለያዩ ጥሪዎችን ስናደርግ ነው እዚህ አካባቢ የሚገኙት። በኋላ እርስ በርስ እየተባበርን እየተጋገዝን ሸምስ የበጎነት አርማህ የምስኪኖች ተስፋ በጎ ዓላማ የወገን አለኝታ ነው መከታ የረሱል አማና ነው ስጦታ የዘመናት ልፋት ፍሬ አፈራ የሁላችንም ሸምስ ደምቆ አበራ ሰው ነውና ለሰው ደራሽ ለወገኑ ተጋግዘን እናምሳው በሕይወት ዘመኑ እውነተኛ ደስታ ከነፍስ የሚገኘው በመስጠት ውስጥ ነው። የትም አንፈልገው ከለተለመበት ፈቱ ላዞረበት ያለን አካፍለን ተስፋን ሁብለት ሰው ነው ለሰው መድኃኒቱ ፈዋሽ ስመም ለሕይወቱ ደጉ ሰው ነው መልካሙ ሰው የታረዘ የሚያለብሰው ለወገኑ የሚደርሰው የተራበ የሚያጎርሰው
ሐሰት የገፋው የጨነቀው ቀና ብሎ ይብ አንገቱ የደፋው ዋለው ተድንባለው ወገናው ወንድም አለው ታለው ሰውነ